ዓለማችን ከጠፋች እንዴት እንደምትጠፋ አስባችሁ ታውቃላችሁ? በጎርፍ፣ በረሃብ ወይስ በመሬት መንቀጥቀጥ? ለ45 ዓመታት ያህል የሰው ልጅ ታሪክ በአንዲት የመዳፍ ያህል ስፋት ባላት ቀይ ቁልፍ ስር ወድቆ ነበር። ሁለት ሀገራት፣ ሁለት ተቃራኒ ርዕዮተ ዓለሞች፣ አሜሪካና ሶቪየት ኅብረት በሁለተኛው የዓለም ጦርነት ወቅት ሂትለርን ለመጣል አብረው የተዋጉ የቅርብ ወዳጆች ነበሩ። ነገር ግን የናዚ ጀርመን በተሸነፈ ማግስት ዓለም ሌላ አስፈሪ ምዕራፍ ጀመረች። ወዳጅነት ወደ ክህደት፣ ፍቅር ወደ ጥላቻ ተቀየረ። ዓለም ለሁለት ተከፈለች። ይህ ጦርነት ግን የተለመደ ጦርነት አልነበረም። የቃላት፣ የስለላ፣ የቴክኖሎጂና የጠፈር ጦርነት ነበር። ይህ የቀዝቃዛ ጦርነት ታሪክ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ ታሪክ የደበቃቸውን በስለላ ድርጅቶችና ፋይሎች ውስጥ ተቀብረው የኖሩትን እውነታዎች እንገልጣለን። አሜሪካና ሩሲያ ለምን ተቀያየሙ? ማን ይቅርታ ጠየቀ? ወይስ ጦርነቱ አሁንም ቀጥሏል? አብራችሁን ቆዩ። ወደ ጠላትነት ከመግባታቸው በፊት አንድ መሰረታዊ ጥያቄን ጠይቅ። እነዚህ ሁለት ሀገራት በእርግጥ ወዳጆች ነበሩ? በፍጹም። በ1940ዎቹ ሂትለር መላውን አውሮፓ ሲያዳርስ ሶቪየት ኅብረትና አሜሪካ ምርጫ ስላልነበራቸው ብቻ ነበር እጃቸውን የሰጡት። የጋራ ጠላት አንድ አድርጓቸው ነበር። በየካቲት 1945 ጦርነቱ ሊያልቅ ሲል መሪዎቹ በያልታ ከተማ ተገናኙ። ፎቶግራፍ ላይ ሲስቁ ይታዩ እንጂ በውስጣቸው ትልቅ ጥርጣሬ ነበር። የሶቪየት መሪ ጆሴፍ ስታሊን አንድ ነገር ብቻ ይፈልግ ነበር፣ ደህንነት። ጀርመን ዳግመኛ ሩሲያ እንዳትወጋ በሩሲያና በአውሮፓ መካከል ያሉ እንደ ፖላንድና ሮማንያ ያሉ ሀገራትን የራሱ የግል ይዞታ ማድረግ ፈለገ። በሌላ በኩል የአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት ከሞቱ በኋላ የተተኩት ሃሪ ትሩማን ለስታሊን እንደማይመቹ ግልጽ ነበር። ትሩማን ለስታሊን አንድ ሚስጥር ነገሩት። አሜሪካ ዓለምን የሚያንቀጠቅጥ አዲስ መሳሪያ በእጇ አለ። ያ መሳሪያ አቶሚክ ቦምብ ነበር። ስታሊን ግን አልደነገጠም፣ ምክንያቱም የስታሊን ሰላዮች ቀድሞ መረጃውን አድርሰውት ነበር። እውነተኛው መለያየት የጀመረው እዚህ ላይ ነው። መጋቢት 1946 የቀድሞ የእንግሊዝ ጠቅላይ ሚኒስትር የነበሩት ዊንስተን ቸርችል በአሜሪካ ሚዙሪ ውስጥ ታዋቂውን ንግግር አደረጉ። ከባልቲክ ባህር እስከ አድሪያቲክ አውሮፓን ለሁለት የሚከፍ የብረት መጋረጃ ወርዷል አሉ። ግጭቱ የመሬት ብቻ አልነበረም፣ የአስተሳሰብም እንጂ። አሜሪካ የምትከተለው ካፒታሊዝም የግለሰብ ነፃነት፣ የግል ንብረትና ዲሞክራሲን ሲሰብክ፣ ሶቪየት የምትከተለው ኮሙኒዝም ደግሞ የመደብ እኩልነት፣ የጋራ ንብረትና የአምባገነን መንግስት ስርዓትን ያራምድ ነበር። አሜሪካ የትሩማን ዶክትሪን አስተዋወቀች። ይኸውም ኮሙኒዝም በዓለም ላይ በየትኛውም ቦታና የስፋፋ መግታት የሚል መርህ ነው። የዚህ ግጭት የመጀመሪያ ሰለባ የጀርመኗ በርሊን ሆነች። በ1948 ስታሊን ምዕራብ በርሊንን በምግብና በውሃ እጦት ለመቅጣት መንገዶችን ዘጋ። አሜሪካ ግን አልተሸነፈችም። በታሪክ ታይቶ የማይታወቅ የአየር ላይ ድልድይ ዘረጋች። ለ11 ወራት ያህል በየደቂቃው አውሮፕላኖች እያረፉ ለህዝቡ ምግብ አራገፉ። ስታሊን ተሸነፈ፣ መንገዱን ከፈተ። ይህ የመጀመሪያው የአሜሪካ ድል ነበር። እስከ 1949 ድረስ አሜሪካ ብቻዋን የኒውክሌር ባለቤት ነበረች። ነገር ግን በዚያ ዓመት ሶቪየት ኅብረት የመጀመሪያውን አቶሚክ ቦምብ አፈነዳች። አሜሪካ ደነገጠች። እንዴት ቶሎ ደረሱብን ተባለ። መልሱ ቀላል ነበር፣ ስለላ። አሜሪካ በውስጥ ያሉትን የሶቪየት ሰላዮች ማደን ጀመረች። በአሜሪካ ታሪክ አስፈሪው ቀይ ሽብር ተፈጠረ። ጎረቤት ጎረቤቱን ኮሚኒስት ነው ብሎ ይጠቁም ነበር። ትምህርት ቤቶች ውስጥ ሕፃናት ተሽሎክልኮ መደበቅን ይሰለጥኑ ነበር። ቦምብ ሲወድቅ ጠረጴዛ ስር መደበቅ እንደሚያድን ይታሰብ ነበር። ፉክክሩ ቀጠለ። አሜሪካ ሃይድሮጅን ቦምብ ሰራች፣ ሩሲያም ሰራች። ሁለቱም ሀገራት ዓለምን 100 ጊዜ ማጥፋት የሚችል የጦር መሳሪያ አከማቹ። ይህ ሁኔታ ሙቹዋል አሹርድ ዲስትራክሽን ወይም የጋራ ጥፋት ተባለ። ማንም ቀድሞ ቢተኩስ ተመቶ እንደሚጠፋ ስለሚያውቅ ማንም መተኮስ አልደፈረም። ሰላም የሰፈነው ግን በፍቅር ሳይሆን በፍርሃት ነበር። መሬት ጠበበቻቸው። አይናቸውን ወደ ሰማይ አደረጉ። ጥቅምት 4 ቀን 1957 ሩሲያ ስፑትኒክ የተባለችውን የመጀመሪያ ሳተላይት ወደ ህዋ ጠፈር ላከች። አሜሪካውያን ይህንን ሲሰሙ ሽብር ውስጥ ገቡ። ሳተላይት የላከ ሀገር
ኒኩለር ቦምብ ከጠፈር ላይ ወደ ቤታችን መላክ ያቅተውም አሉ። ሩሲያ የመጀመሪያውን ሰው ዩሪ ጋጋን ወደ ጠፈር ልካ መራች። አሜሪካ ግን በ1969 ሰው ጨረቃ ላይ በማውጣት የጠፈር ውድድሩን አሸነፈች። ይህ ለቴክኖሎጂ ብቻ ሳይሆን ለፕሮፓጋንዳ ትልቅ ድል ነበር። በቀጥታ መዋጋት ስለማይችሉ ወዳጆቻቸውን አጋጩ። ይህ የፕሮክሲ ጦርነት ይባላል። ኮሪያ ለሁለት ተከፈለች። ቪየትናም በደም ታጠበች። እዚህ ሀገራችን ኢትዮጵያ ውስጥ እንኳን የሶማሊያ ጦርነት ሲመጣ ሩሲያና ኩባ ከኢትዮጵያ ጎን ሲቆሙ አሜሪካ ሶማሊያን ትደግፍ ነበር። ዓለም የሁለቱ ሀያላን የመጫወቻ ሜዳ ሆነች። ነገር ግን ዓለምን በእውነት ወደ ፍጻሜው ያደረሳት ያ ክስተት ገና አልመጣም ነበር። ጥቅምት 1962 የአሜሪካ የስለላ አውሮፕላን ከአሜሪካ ፍሎሪዳ 90 ማይል ብቻ ርቀት ላይ በምትገኘው በኩባ ደሴት ላይ የሶቪየት ሚሳይሎች ሲተከሉ ፎቶ አነሳ። ፕሬዝዳንት ጆን ኤፍ ኬኔዲ ለሩሲያው መሪ ኒኪታ ክሩሽቼቭ ማስጠንቀቂያ ላኩ። ሚሳይሎቹን ካላነሳችሁ ጦርነት እንከፍታለን አሉ። የሩሲያ መርከቦች ኒኩለር ጭነው ወደ ኩባ እየመጡ ነው። የአሜሪካ መርከቦችም መንገዱን ዘግተው እየጠበቁ ነው። ዓለም ትንፋሿን ዋጠች። ለ13 ቀናት ማንም ሰው ነገን ለማየት እርግጠኛ አልነበረም። በውቅያኖስ ጥልቀት ውስጥ አንዲት የሩሲያ ሰርጓጅ መርከብ በአሜሪካኖች ተከበበች። የሰርጓጅ መርከቡ አዛዥ ጦርነት የተጀመረ መስሎት ኒኩለር ለመተኮስ አዘዘ። ነገር ግን ቫሲሊ አርኪፖቭ የተባለ አንድ ሰው ተቃወመ። የእሱም እምቢ ማለት ዓለምን አዳናት። በመጨረሻም በሚስጥር ስምምነት ተደረገ። ሩሲያ ከኩባ ወጣች። አሜሪካን በምላሹ ከቱርክ ሚሳኤሏን አነሳች። ጊዜው እየገፋ ሲሄድ የሶቪየት ኢኮኖሚ መዳከም ጀመረ። ህዝቡ ነፃነት ናፈቀ። በ1980ዎቹ የመጡት ሚካኤል ጎርባቾቭ ገላስኖስትና ፔሬስትሮይካ የተባሉ ፖሊሲዎችን አመጡ። ዓላማቸው ስርዓቱን ማዳን ነበር። ነገር ግን የለውጡ ማዕበል ጠራርጎ ወሰዳቸው። ህዳር 9 ቀን 1989 ታሪክ ተቀየረ። ምስራቅና ምዕራብ በርሊንን ለ28 ዓመታት የለያየው ግንብ ፈረሰ። ወታደሮች መተኮስ አቆሙ። ሰዎች አሸነፉ። በ1991 የሶቪየት ኅብረት ፈራረሰች። የቀይ ኮከብ ባንዲራ ወረደ። የቀዝቃዛው ጦርነት በይፋ ከተመ። ዛሬ ዓለማችን ያን የጨለማ ዘመን ያለፈች ትመስላለች። ነገር ግን በእውነት አልፈነዋል? አሁንም የኒውክሌር ሚሳይሎች አሉን። አሁንም ልዕለ ኃያላኑ በሌሎች ሀገራት ጉዳይ ጣልቃ ይገባሉ። ታሪክ ራሱን ይደግም ይሆን ወይስ ከስህተታችን ተምረናል? መልሱ ያለው በእኛው እጅ ነው። ተመልካዮቻችን የዛሬ ቪዲዮአችን ይህን ይመስል ነበር። ስለ ቀዝቃዛው ጦርነት ምን ይሰማችኋል? ያ የሩሲያ መኮንን ኒውክሌሩን ተኩሶ ቢሆን ኖሮ ዛሬ ምን ይፈጠር ነበር? ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮ ከተመቾት ቪዲዮ ላይክ እና ሼር ማድረጉን እንዲሁም ለቻናላችን አዲስ ከሆኑ ቻናላችን ሰብስክራይብ ማድረግና ደውሏን መጫን አይዘንጉ። በቀጣይም በሌላ ቪዲዮ እስከነገናኝ ድረስ መልካሙን ሁሉ ተመኘን። ቻው።